እጅግ በጣም ብዙዎችን ያስነባ ብዙዎችን ያስለቀሰ መረጃ ነው ይዤላችሁ የመጣሁት እና በጣም አንድ ቤተሰብ አንድ ምስኪን ቤተሰቦች ናቸው። ወደ 3-4 የሚሆኑ የአንድ ቤተሰብ አባላትን በአንድ አካባቢ እምነትን ተገን በማድረግ ማለት ነው በአርሲ ላይ ሲደረግ እንደነበረው እንግዲህ ጨፍጭፈዋቸው ገለዋቸው መንገድ ላይ ጥለዋቸው ቅጠል ምናምን አለባብሰው ነው የሄዱትና በውስጥ ብዙዎች እየተመላለሱበትና እየተነጋገሩበት ያለው እጅግ አስለቃሽ ጉዳይ ነው። ምን እየተደረገ ነው ያለው? ሌላው ደግሞ እጅግ በሚያሳዝን ሁኔታ እጅግ ልብ ሰባሪ ዜና ነው። አበበች ወንድይፍራው ትባላለች። በደቡባዊ በጌ ምድር ፎገራ ወረዳ አለም በራ አካባቢ በትንሽ ግሮሰሪ ቤተሰቧን እያስተዳደረች የምትኖር ነበረች። ስሟ ሄርሜላ የምትባል የ17 ዓመት ታዳጊ ልጅ ነበረቻት። ወደ ግሮሰሪው እየሄዱ ሄርሜላን በተደጋጋሚ የሚያስቸግሯት ታጣቂዎች ነበሩ ይላሉ የውስጥ አዋቂ መረጃዎች። እነዚህ አካላት ከሰሞኑ ወደ ቤት እየሄዱ ሲረብሹ ወይዘሮ አበበች ልጄን ተዋት ገና ተማሪ ነች በማለት እንደመለሰችላቸውም ነግረውኛል ይላል መረጃው። ዛሬ ወይዘሮ አበበች በ4 ጥይት ተደብድባ ተገድላለች። እንግዲህ ልጇ ሄርሜላም ለ5 እየተፈራረቁ ከደፈሯት በኋላ ወንዝ ዳር ጥለዋት ሂደዋል ይላሉ የአካባቢው ሰዎች ማለት ነው። ይህንን ግፍ የዓለም ሕዝብ ይወቅልን ሲሉም የምሬት መልእክት አስተላልፈዋል። እንግዲህ በጣም ያሳዝናል፣ እጅግ ልብ ይሰብራል። በጣም ነው የሚያሳዝነው። እንግዲህ ይህች ልጅ ተማሪ ነች። ሄርሜላ ማለት ገና የ17 ዓመት ተማሪ ተስፈኛ ነበረች። ቤተሰቦቿን የመለወጥ እናቷንም ከዛ የመጠጥ የግሮሰሪ ስራ ብዙ ሰዎች እየጮሁባት ብዙ ሰዎች እያስቸግሯት እንደነበረ እንግዲህ መረጃዎች እንግዲህ ተነግረዋል። እና ከዛ ሁሉ ነገር አወጣ እናቷን ማሳረፍ ትፈልግ ነበር። ትምህርቷን ጨርሳ አላማዋን መድረስ ትፈልግ ነበር። በሚያሳዝን ሁኔታ ግን በእንደዚህ አይነት ምክንያት ተቀጭታለች። እንግዲህ ወንዝ ዳር ነው ተጥላ የተገኘችው። እናቷም የልጅቷን ፎቶ ማግኘት አልቻለም። የእናቷን ፎቶ ነው ያገኘነው ወንዝ ዳር ነው። እንግዲህ ሄርሜላን ለ5-6 አካባቢ እጅግ በሚዘገንን እና በሚያስጸይፍ ነገር በቃ ብዙ ነገር አድርገውባት ነው መንገድ ላይ በ5 ጥይት መጨረሻ ላይ ደብድበዋት ጥለዋት የሄዱት። እና እንዴት ነው እየሆነን ያለ ነው? ወዴት ነው እየሄድን ያለ ነው? እርምጃችን ምንድን ነው? የት ነው እየደረስን ያለ ነው? ማን ነው ለማን የሚቆመው? ማን ነው ማንን አጥፊ ለመሆን ደግሞ የቆመው? በጣም እኮ ይገርማል እኮ። ባለፈው በአርሲ እንደዛ ብዙ ነገር ሲጨፈጨፍ ነበረ። እሱ አላባራ አልቆም ብሎ እኛ እያነባን እያለቀስን በምንገኝበት በዚህ ጊዜ ደግሞ እንደዚህ አይነት ደግሞ ሌላ ደግሞ ልብ ሰባሪ አጀንዳ ምንድን ነው የምትሆኑት? ባካችሁ በአካባቢው ያላችሁም እንደዚህ ጉዳዩን የምታውቁ አካላት እና ጉዳዩ ላይ እየተረባረባችሁ ያላችሁ ሰዎች ይህን ጉዳይ የምሬን ነው እንዲሁ እልባትና መፍትሄ መስጠት ከተቻለ በቃ መሄድ ባለባችሁ መንገድ ሁሉ ሄዳችሁ የዚህን ቤተሰብ ፍትህ፣ ሌላም ልጆች ሌላም እንደ ዘመዶች ምናምን ካሏቸው ወደ እነሱም እንዳይዛመት ጉዳዩን በአጭሩ መፍትሄ ብትሰጡት እንላለን፣ እንደ ሚዲያ ማለት ነው። እንግዲህ ሌሎች የሟቾቹ ቤተሰቦች በዛም እምነት ተገን ተደርጎ በተገደሉ ቤተሰቦች እዚህም ደግሞ እንግዲህ ለራሳቸው ስሜት ጥማት ብለው የእናትና ልጅ ሕይወት ያጠፉትንም የነዚህንም ነፍስ የነዛንም ነፍስ ይማርልን። እንግዲህ ከዚህ በላይ ምንም ልንል አንችልም። ማለት ይሄ ጮህን ነውና አንደኛ በእምነት እየተለየን መገደላችን ይብቃ። ሁለተኛ ደግሞ በዘር እየተለየን መገደላችን ይብቃ። በቃ ሁለቱም ነገር መቆም አለበት። መቼ ነው የድሮዋን ኢትዮጵያ የምናያት? መቼ ነው የናፈቀችንን ሀገራችንን አንድ ቀን እንዲሁ እንደምኞታችን በአይናችን እንዲሁ ልንቀርባት የምንችለው? እባካችሁ ሁላችሁም ኮመንት ላይ ነፍስ ይማርልን እያላችሁ ፍትህ እያላችሁ ጻፉ፣ ሁላችሁም ማለት ነው። እና ለዚህ ሚዲያ ቤተሰብ ሰብስክራይብ እያደረጋችሁ ሁላችሁ እናመሰግናለን።